ينبر داي محديبي زيد تقرتي ما حدا ሐረሪ ክልል ባለፉት 5 ዓመታት የሐረር ከተማን ተመራጭ የቱሪዝም ማዕከል ያደረጉ ስራዎች በስፋት ተከናውነዋል። ባለፉት 5 ዓመታት በተከናወኑ ዘርፈ ብዙ ስራዎች የሐረር ከተማን ተመራጭ የቱሪዝም ማዕከል ያደረጉ ውጤቶች ተመዝግበዋል። ሐረር ከተማ የሚገኙ 4 ሙዚየሞች በአገር አቀፍ ደረጃ ዕውቅና ማግኘታቸው የቱሪዝም ዘርፍ ላይ ያለው አዎንታዊ ተጽዕኖ ከፍተኛ ነው። ባለፉት 5 ዓመታት ከተከናወኑ አንኳር ስራዎች መካከል በተለይም የሸዋሊድ በዓል የሀገራችን 5ኛው የማይዳሰስ ቅርስ ሆኖ በተባበሩት መንግስታት የሳይንስ የትምህርትና የባህል ድርጅት ዩኔስኮ በዓለም ቅርስነት ማስመዝገብ ተችሏል። የሸዋሊድ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በመመዝገቡ ሐረር በዩኔስኮ 2 ቅርሶችን ያስመዘገበች ብቸኛዋ የሀገራችን ከተማ ያደርጋታል። ባህላዊ ያለላ ስፌት ምርት ዓለም አቀፍ ብራንድ ሆኖ እንዲመዘገብ ማስቻል ሲሆን የክልሉን መልካም ገጽታ ከመገንባት በተጨማሪ ለዜጎች የሥራ ዕድል በመፍጠር አስተዋጽኦ እያበረከተ ይገኛል። የሐረር ከተማ የዓለም የቱሪዝም ከተሞች ፌዴሬሽን አባል ሆና እንድትመዘገብ ማድረግ ከመቻሉም በተጨማሪ ከተማዋ ከሰሃራ በታች ካሉ የአፍሪካ ከተሞች የዓለም ቅርስ ከተሞች ድርጅት ኦርጋናይዜሽን ኦፍ ወርልድ ሄሪቴጅ ሲቲስ አባል ከተማ ማድረግ ተችሏል። በተለይም በጁገሌ ውስጥ ለውስጥ መንገድ ስራዎች በአካባቢው ያለውን የተፈጥሯዊ ስነ ምህዳር በመጠቀም ታሪክ፣ ባህልና እሴትን በጠበቀ መልኩ የተሰሩ ስራዎች ዘመን ተሻጋሪ ውጤቶችን የሚያስመዘግቡ ናቸው። የሐረር እጅ ጽሑፍ ሙዚየምን ጨምሮ የሐረሪና የኦሮሞ የባህል ቤቶች ግንባታ ፕሮጀክት ተገንብቶ አገልግሎት መስጠት ጀምሯል። ከመደመር ትውልድ መጽሐፍ በተገኘ ገቢና የክልሉ መንግስት በመደበው ተጨማሪ በጀት የሐረር ኢኮ ፓርክ የተገነባ ሲሆን ይህም ከጅማ ብላት ትርኢት ባሻገር የቱሪዝም ፍሰቱን ለማሳደግ የላቀ ሚናን አበርክቷል። በቀጣይም የክልሉ መንግስት ለቱሪዝም ዘርፍ እድገት እያከናወናቸው የሚገኙ ዘርፈ ብዙ ስራዎች ተጠናክረው የሚቀጥሉ ናቸው።